አዲክትድ ሆነናል። ችግር እንዳለብን አጠቃቀማችንን ማወቅ ያስፈልጋል። መንፈሳዊ ህይወታችሁን ወጥሮ ይዞታል። አንዳንዶቻችሁ አጭር ነገር ብቻ እያስለመደ እንደሆነ አውቃችሁ የአጭር ነገር አዲክሽን። አንዳንዶቻችን ግን ሪሊ አንችልም። አዲክትድ ሆነ ማጥለያ ያስፈልገናል። ዲቮሽናችንን መከላከል ያስፈልገናል። መጾም ያስፈልገናል። ማስወገድ ያስፈልገናል። ማጥለል ያስፈልገናል። ሁሉ እንዲደፋባችሁ አትፍቀዱ። ቲክቶክ፣ ዩቲዩብ፣ ፌስቡክ፣ ሶሻል ሚዲያ ማምለጣችሁ። የእግዚአብሔር ቃል ማንበቢያ ጊዜም የላችሁ፣ ፋታም የላችሁ። ሁሉ ነገር የችኮላ እያስቸኮሉ ስለሆነ የሚነግሩን ራሱ የችኮላ። አንዳንድ ቦታ የ2 ደቂቃ ዲቮሽን ሰጠኝ። 2 ደቂቃ ብሎ ዲቮሽን አለ። ሶሻል ሚዲያንና አሁን ያለውን ይሄ ትርምሱንና እድገታችንን አቀጭጨው የያዘው ባቢሎኒያን የዲያብሎስን መሳሪያ በጣም ብዙዎች አልፎ የተሰጡበት ምክንያት ምንድን ነው? ችግር እንዳለባቸው ራሱ አያውቁም። አንዳንዶቻችን ሱሰኞች ሆነናል። አዲክትድ። እስቲ ሞክሩት ለአንድ ቀን እንዴ! እስቲ ሞክሩት ለአንድ ቀን። እስቲ ጹሙ አንድ ቀን፣ 2 ቀን ጹሙ እስቲ። ከምን እዚህ ስልክ የለም፣ ዩቲዩብ የለም፣ ፌስቡክ የለም፣ ቲክቶክ የለም፣ ዜና የለም፣ ቲቪ የለም፣ ምንም የለም። እስቲ ሞክሯል። ጸባችሁ ሁሉ ይቀየራል። ምንድነው ዛሬ የምነጫነጨው ምናምን ማለት ሁሉ ትጀምራለህ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ይሄ ነው ዳግም ልደት ማለት። በነገራችን ላይ የእግዚአብሔርን ጸጋ ኤክስፔሪየንስ ማድረግ ማለት ነው። ዳግም ልደት ማለት ስለ እግዚአብሔር ቃል ማወቅ አይደለም፣ ስለ እግዚአብሔር ጸጋ ማወቅ አይደለም፣ ስለ መዳን ማወቅ አይደለም። ሰው ስለ መዳን ስላወቀ፣ ስለ ጸጋ ስላወቀ፣ ስንት አይነት ጸጋ እንዳለ ዲቫይድ ስላደረገ የዳነ ይመስለዋል። መዳን ጸጋን ከፋፍሎ መረዳት ሳይሆን ጸጋን መቅመስ ነው። ዳግመኛ ተወልዳችኋል ይለና መዳን ይለውና ተመልከቱ። ለመዳን በእርሱ እደጉ ይላል። ለመዳን በእርሱ እደጉ የሚለው አዲሱ መደበኛ ትርጉም ላይ ታችሁት እንደሆነ በመዳናችሁ እደጉ ነው። በመዳናችሁ እደጉ። እዚህ ነው እኔ በጣም መዳንና ማደግን አንድ ሳንቲም 2 ገጽታ አድርጌ መመለከተው። ለዚህ ነው መጽሐፍ ቅዱስ የሚያስተምረን መዳን ሌላ ማደግ ሌላ አድርጎ ሳይሆን በመዳናችሁ ምን አድርጉ? እደጉ። አንድ ናቸው። በመዳናችሁ እደጉ። ያደገ ሰው ያድጋል። በምኑ? በመዳኑ። ያደገ ሰው እንደ ኦፕሽን ድኛለው። ያው የዳነ ሰው ድኛለው ባላድግስ አይልም። ድነሃል። ያ የዳነ ሰው ምን ይሆናል? በመዳን ያድጋል። ልጅነትን ተጸየፉ፣ አለመብሰልን ተጸየፉ። ደስ አይልም። በመጽሐፍ ቅዱስ ራሱ እስከ ዛሬ ድረስ ልጅ ሆናችኋል ይላቸዋል ቆሮንቶሳውያን። እርስ በርስ ይከፋፈላሉ። ቴዎሎጂያቸው ግራ የተጋባ ነው። እናርግ የሚሉትና ጳውሎስን የሚጠይቁት ነገር ልነግራችሁ አልችልም። የልጅ መጫወቻ ነው። ጳውሎስ ምን አለበት ቤተ ጣዖት ሄደን ብንጫወት፣ ብንበላ፣ ብንጠጣ? ጳውሎስ ምን አለበት ጋለሞቶች ጋር ሄደን ብንገለሙት? ጳውሎስ ምን አለበት ሜዳ ላይ ብንዳኝ ክርስቲያኑን እየከሰስን? ምን አለበት ነፃ አይደለንም ወይ? እና ጳውሎስ ሲያይ ይሄ የሕፃንነት ባህሪ ነው። ሕፃናት የምታውቋቸው እና ሕፃናት ያላችሁ ታውቃላችሁ። እኔ ላስት ዊክም ስናገር ነበር። የወላጆች አፍ መፍቻ ቋንቋ ምን እንደሆነ ታውቃላችሁ? የልጆች ሳይሆን የወላጆች 4 ልጆች ስላሉን እኛ የወላጅ አፍ መፍቻ ቋንቋ የመጀመሪያ ወላጅ ሲወል አፍ መፍቻ ቋንቋ ተው ተው ታይ 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 ተው ተው። ምክንያቱም ሁሉን መንካት ያምረዋል ሕፃን እና ቋንቋችን ስቶፕ ኢት በእንግሊዝኛ ስቶፕ እንትኑን ማይዘራት አፈር መብላት ይፈልጋሉ። ትይዛል ተው ተው ተው። ምን ያሳይ? የሕፃንነት ሕፃን ናቸው። እንዲያውም ለመከልከል ብለን አንዳንድ ጊዜ እንዳይደርሱበት አደገኛ ነገሮችን ሕፃናት ያሉበትን ቤት እኔ ብታስገቡኝ አውቀዋለሁ። በመገለጥ ሳይሆን በልምምድ እውነት አይኖ በምን ታውቃለህ ያላችሁኝ እንደሆነ አደገኛ ነገሮች፣ ተሰባሪ ነገሮች፣ ሕፃንን የሚጎዱ ነገሮች በሙሉ ከፍ ከፍ ብለው ተሰቅለዋል ከነበሩበት ቦታ። ቲቪው እላይ ደርሶ እንደዚህ ብለን የምታየው እንዳይደርሱበት ቲቪው ከፍ ብሏል። ፎቶግራፎች ከፍ ብለዋል። ሁሉ ነገር ከፍ ብሏል እንዳይደርስበት። ከደረሰበት ማት ነገር ስለሚያደርግ ማለት ነው። የምን ምልክት ነው? የልጅነት። ጳውሎስ ላይ ሕፃንነት እስካሁን ሕፃናት ናቸው። መብሰልን በምን እንደምታውቀው ታውቃለህ? መብሰል ስትደርስበት አያምርህም፣ ተው ይቆማል። አሁን ልጆቻችን ይመዘዝ። አሁን ቲቪውን ሰቅለን እንትኑን ሰቅለን እንዳይደርሱበት ሳናስበው ይመዘዛሉ እና ይደርሱበታል። መድረስ ሳይሆን ያልፉታል። እንደዚህ ያዩት ባይዛታይ መፍራት የለብህም። ቢደርሱበትም አያምራቸውም። ምን ሆነዋል? በስለዋል። መብሰል በክልከላ ሳይሆን አምሮትህን የሚዘጋው ማለት ነው።
ለሌላ ነገር አምሮትህን እግዚአብሔር ለሌለበት አምሮትህን የሚዘጋ በእንደዚህ አይነት ህይወት እግዚአብሔር ይባርካል። ይኸው በእንደዚህ ተው አትተው በመከላከል ህይወት መኖር እሱ ልጅነት ነው፣ ህፃንነት ነው። ጳውሎስ እነኛን ምልክቶች ህፃናት ናችሁ፣ ገና በመጣው ጊዜ ወተት ጋትኳችሁ። አሁንም እሱ ነው የሚያስፈልጋችሁ። የዕብራውያን መልእክት ጸሐፊዎች የዕብራውያን መልእክትም እኮ አሁን ዕብራውያን እየተማራችሁ ስለሆነ ምዕራፍ 5 ምናምን ሲደርስ እኮ ሪሊ ጸሐፊው ይበሳጫል። እንዴ አሁንም ይሄ ነው እንደሚያስፈልጋችሁ? እንዴ አሁንም ወተት ነው ወይ የሚያስፈልጋችሁ? ከህፃንነት ህይወት የምንወጣበት ዘመን እግዚአብሔር ያርግልን። የኢትዮጵያ ክርስትና በቆዳ ስፋት ሰፍቷል ብዬ አምናለሁ። እኔ ትንሽ ሆነን ስለማውቅ ሰፍቷል። የሰው ቁጥር በስቷል። አዳራሾችን ሞልተናል። ክብር ለእግዚአብሔር ይሁን። ይሄ ያልነበረበት ጊዜ ስለነበረ አሁን ምን ያስፈልገናል ካል ይሄን የሚያክል ሰራዊት ደግሞ ከበሰለ እቺ ምድር ሌላ ትሆናለች እና ቁጥራችን እየበዛ እየበሰልን የምንመጣበት ዘመን በሞራል ክርስቶስን እየመሰልን በመምጣት የምንበስልበት ዘመን እግዚአብሔር ያርግልን። ጸድቀናል። ይሄ ነው መዳን። እንከብራለን፣ በመሃል እንበስላለን። እየበሰልን እንመጣለን የሚለው እሺ ልክ ነህ። ማደግ አለብን፣ መብሰል አለብን፣ ክርስቶስን እየመሰልን መምጣት አለብን። እንዴት ነው የሚታደገው? ዋድ ዊዱ ብዙ ነገሮች አሉ እዛ ውስጥ የጻፍኳቸው። አንዱን ብቻ ልንገራችሁ። ማደግ የሚያሳድገው እግዚአብሔር ነው። በነገራችን ላይ ይሄን ለመጻፍ ሞክሬያለሁ። የሚያሳድገው እግዚአብሔር ነው። የሰው ጥረት አያሳድግም። መጀመሪያ ድገፍ ማለት ያለብን በእግዚአብሔር ነው። እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር ምን ያደርግ ነበር? ያሳድግ ነበር። የሚያሳድገው እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስም ሲናገር ዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም ማን ነው አለ? አባቴ ነው። በእኔ ያለውንና ፍሬ የማያፈራውን ቅርንጫፍ ያስወግደዋል፣ ግን ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ይገርዘዋል ይላል። ይቆርጠዋል ግን ይገርዘዋል። የሚንከባከብ፣ የሚገርዝ፣ የሚያስተካክል፣ የሚያሳድግ፣ የሚያበላ፣ የሚያጠጣ የወለደን አባታችን አሳዳጊ አባት ነው። የወለደን አባታችን ያሳድገናል። ማሳደግ የማን ስራ ነው? የእግዚአብሔር ስራ ነው። የሰውን ጥረት ያስወግዳል ወይ? አይ የሰውን ጥረት ግን አያስወግድም። እግዚአብሔር ያሳድጋል ብለህ ብትተኛ እግዚአብሔር ያሳድጋል፣ ግን የሚያሳድገው በእኛ ሞቲቬሽን። ዝም መስላላችሁ የገባችሁ እንደዚህ ስላላላችሁ ያው አገን ስለ ልጆች አሁንም ልጅን የሚያሳድገው ማን? እስቲ በሏታ እውነት ይሄን የምናውቀው ለምንድን ነው ያላችሁ እንደሆነ እየተንከባከቡ መከራ እየበላን እየለፋን እያሳደግን እያበላን እያጠጣን እያሳከምን የማይሆንበት ጊዜ አለ። እግዚአብሔር ይጠብቃችሁ። የማይሆንበት እኛ እየለፋን ግን የማይሆንበት ጊዜ አለ። ያን ጊዜ ለካ እግዚአብሔር ነው ልጅን። አንዳንዱ ልጅ መንገድ ላይ ምናምን ሆኖ እንክብካቤ ሳያገኝ ቷ ብሎ ያድጋል። አንዳንዱ ልጅ እየተንከባከብ ነው ደግሞ ይቸገራል። ይሄ ምን ያሳያችኋል? ማደግ ተአምር ነው። ማን ነው የሚያደርገው? እግዚአብሔር ነው። እዴ ነው እንዴ ቢላውን አዲስ ወላጅ እግዚአብሔር ነው የሚያሳድገው። በቃ ብሎ ባለቤቱን በቃ እንብላን ጠጣኛ ደስ ይበለን በቃ እግዚአብሔር ነው የሚያሳድገው። ይሄ ነው እግዚአብሔር ነው። አይ እግዚአብሔር እኮ የሰውን ዲሲፕሊን አስወጋጅ አምላክ አይደለም። ይሄማ ምትሃት እኮ ነው። በጣም ብዙ ጴንጤ ምትሃታዊ አሰራር ይወዳል። ከፕሮሰስ ይወጣ ሂደት የሌለ ድንገት አሁን የሆነ ነገር ቢሆን እልል አትሉ። ጉባኤው ራሱ የሚደምቀው ድንገት ሳምቲንግ ሲሆን፣ ግን እኮ እግዚአብሔር ሲሰራ ሁሉ ድንገት እኮ መሆን የለበትም። ድንገት የሚያደርጋቸው ጣልቃ ገብነቶች አሉ። ግን ማለት እግዚአብሔር እኮ አሁን እየሰራ ነው። ለምሳሌ አሁን እኮ እግዚአብሔር እየሰራ ነው። ለምሳሌ አሁን እኮ ጌታ እየሰራ ነው። ሃሌሉያ ለማለት ትንፋሻችንን አቆሞ ከአንድ ሰዓት በኋላ እንደገና ማምጣት የለበትም። አሁን ትንፋሻችን ቆሞ ሞተን ከዛ ብድግ ብንል ጌታ ሰራ። አሁንስ እየሰራ አሁን ሙታን እኮ ነን። ኦልሞስት ስታየው ህይወታችን እኮ አፍንጫችን ውስጥ ያለ ነው። የሆነ ነገር እያደረገ ውስጣችን ተኝተን እንኳን እየሰራ እግዚአብሔር የፕሮሰስ አምላክ። ያው ስለ መንፈስ ቅዱስ ሲናገር አሁን እዚህ ማንስቼላችኋለሁ። አንድ ጊዜ አስታውሳለሁ። የዘሩባቤል እጆች ናቸው ይሄንን መሰረት የመሰረቱት። የዘሩባቤል እጆች መደምደሚያውን ድንጋይ ያወጣሉ የሚለው ጥቅስ እኮ ያለው በመንፈስ እንጂ በኃይልና በብርታት አይደለም የሚለው ጥቅስ ነው። በመንፈስ እንጂ በኃይልና በብርታት አይደለም ሲል እጅ አያስፈልግም ይመስላል። ወረድ ብሎ ደግሞ የዘሩባቤል እጆች ጀመሩ ይደመድማሉ። በመንፈስ ቅዱስ ብሎ የለም ወይ? እጅ ታዲያ ምን አመጣው? በመንፈስ ቅዱስ በእጅ ነው። መንፈስ ቅዱስ እጃችንን ይዞ ነው። መንፈስ ቅዱስ በእኛ ዲስፕሊን፣ መንፈስ ቅዱስ በእኛ ሞቲቬሽን፣ ፈቃደኝነት ከሌለ፣ ካልተንቀሳቀስ፣ ካልበላ፣ ካልጠጣ፣ ካላስወገድ አይሆንም። እድገት የእግዚአብሔር ስራ ነው። ግን የሰውን ሞቲቬሽን፣ የሰውን ዲስፕሊን ይጠይቃልና አንዱ ዲስፕሊን ለእናንተ ትችላችሁ የሚሄደው እዛም በደንብ የጠቀስኩት እድገት የእድገት እንቅፋቶችን ማስወገድ ይጠይቃል። እንቅፋት ማስወገድ
እንቅፋትን መጥረግ፣ እንቅፋትን መጥላት። ወይ እንቅፋትን መጥላት። ይኸው አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እንግዲህ ለመዳን በእርሱ እንድታድጉ በመዳናችሁ እንድታድጉ እሺ፣ ክፋትን ሁሉ፣ ተንኮልን ሁሉ፣ ግብዝነትን፣ ቅናትን፣ ሐሜትን ሁሉ ምን አድርጉ ይላል? አስወግዱ። እደጉ የሚለው ቃል የሚጀምረው ካስወግዱ ነው። አክቹአሊ ማስወገድ ካለ ነገር ናቹራሊ ያድጋል። ብቻ አንሳለት፣ አንዳንዱን አረም አንሳለት፣ አንዳንዱን ነገር አንሳለት፣ አንዳንዱን ነገር ባነሳለት ቁጥር ያድጋል። ሁሉን ነገር እየበሉ እየጠጡ ማደግ አይቻልም። ሁሉን ነገር እያደረጉ ማደግ አይቻልም። ምን ይጠይቃል? ማስወገድ። የእድገት እንቅፋቶችን ማስወገድ፣ መጥረግ ምናምን ያስፈልጋል። በዚህ ዘመን እኔ ክፋትን፣ ተንኮልን፣ ግብዝነትን፣ ጥላቻን ምናምንን ያለባቸውን አካባቢዎች ማራቅ ያስፈልጋል። in order to grow ማራቅ ያርግላችሁ እግዚአብሔር። አሁን ምን መሰላችሁ? ራቁ፣ ከዝሙት ራቁ፣ ከርኩሰት ራቁ፣ ከግብዝነት ራቁ፣ ከክፋት ራቁ፣ ከተንኮል ራቁ ሲባል ድሮ ነው እኮ የኛ ዘመን። የእውነት መራቅ ይቻላል። ሮጠህ ነው የምትሄደው። ሮጠህ የሆነ ቦታ ትሄዳለህ። ክፋት እዛ አካባቢ አለ፣ ሮጠህ ትሄዳለህ። ተንኮል እዛ አካባቢ እየመጣ ነው፣ ሮጠህ ትሄዳለህ። ጥላቻ መጣ፣ ሮጠህ ትሄዳለህ። የትዕቢት መርዝ የሚዘራ ነገር መጣና ሮጠህ ትሄድና እቤት ሆነህ ትጸልያለህ። አሁን እኮ መሄጃ እንደሌለ አውቃችሁ። የኛ ጦርነት እኮ አድቫንስ ሆኗል። ከመገኘትሽ ወዴት ትሄዳለህ? ለአንዳንዶቻችን እኮ እንደዛ ሆኗል እኮ። ድሮ እየሮጥን ስንሸሻቸው የነበሩ ነገሮች በሙሉ መልክ አሳምረው ዘናጭ ሆነው እንግሊዝኛ እየተናገሩ አድቫንስመንት መስለው ቱቦ ናቸው ግን ቲዩብ ነኝ ብለው ቆሻሻ ነገር ሁሉ አጠራቅመው ቆሻሻውን ሳያሳዩ በመርዝ ነገር አድርገው ክፋትን፣ ተንኮልን፣ መርዝን፣ ጥላቻን፣ ትዕቢትን፣ ጭቅጭቅን አድርገው በአንደኛው ክፍለ ዘመን አሁን በእኛ ዘመን የብዙ ክርስቲያኖችን መንፈሳዊ ሕይወት ያቀጨጨው ምንድን ነው? ሁሉን ሲያሰላስል ሁሉን ሲጠቀጥቅ የዋለ አእምሮ ክርስቶስን እየመሰለ ሊያድግ አይችልም። እና ምንድነው አሁን የኛ ጥሪ? ራቁ፣ አስወግዱ። አይዶ ማለት ጀመራችኋል። ካሁን አስወግዱ። ቲክቶክ፣ ዩቲዩብ፣ ፌስቡክ፣ ሶሻል ሚዲያ አስወግዱ። እንዴት ነው ያለ እነሱ የምንኖር? ያለ እነሱ ኑሩ፣ ፋራ ሁኑ፣ ምንም አትነካኩ፣ ምንም አትግቡ። እንዴት ልላችሁ እችላለሁ? እኔ ራሴ እና እናንተ ራሱ ስታስቡት እንዴት አይቻላል? እሱ መሆንም የለበትም። ሲሆን እግዚአብሔር በረዳን መጠን እንድንዋጀው ነው የተጠራ ነው። ዘመንን ዋጁ ነው እንጂ ጥላችሁ ትሩጡ አልተባልንም። ቱቡ፣ እኔ ቱብ እያልኩ ነው ሳወራ፣ ቱቦ እያልኩ ሳወራቸው ነው ደስ የሚለኝ። ዩቲዩብ የሚለው ለምሳሌ ዩቲዩቦ ነገር ስለው ደስ ይለኛል። ቃሉም እንደዛ ስለሆነ ቱቦ ማለት ማት ነገር አጠራቅሞ የሚመጣ ማለት ዋስትና አይሰጥህም። አሁን የቱቦ ነገር አይወሰድም። ቤት ውስጥ ማጥለል መቻል አለብኝ። ቱቦ ማለት አጥልለኝ ማለት ነው። ቱብ እኮ ራሳቸው እኮ ነግረውናል። በነገራችን ላይ እኔ እንትን ቱብ ነኝ ሲል ማት ነገር አለኝ አጣርተህ ተጠቀም ነው። እኔ አሁን ከነኚህ ነገሮች እግዚአብሔር ቢረዳን እኮ ጨለማው ላይ ብርሃን በጨመረን ቁጥር ለዚህ እኮ ነው አሁን ምናምን ወንጌል እንደዚህ ወንጌል ትምህርት አሁን እኛ ኢኩዊፕ ሚዲያ ምናምን ያለን ስብከት መዝሙር ምናምን ለመጨመር የምንሞክረው ቱቦ ማለት ነገር ይዟል። ቢያንስ ይሄን እያያዘ ደግሞ እያጠለለ ለሚበላው ጠሎ እንዲደርሰው እኮ እኛ እንደውም መሳተፍ ነው ያለብን፣ መግባት። ኦፍ ኮርስ አይ ኖ ዚስ አሁን ኢሜል ሳንጻጻፍ ቴክስት ሳንደራረግ ቲክቶክ ሳናይ ዜና ሳንሰማ ምናምን እንኑር እያልክ የከተማ ገዳማውያን እንሁን እያልክ ነው ወይ? አይደለም። እሱ አይደለም ጥሪ። ምንድነው ጥሪ? አንደኛ መንቃት በጣም ያስፈልጋችሁ ወገኖች፣ ልስን መንቃት፣ በስሙ መጥራት በጣም ያስፈልጋል። ችግራችን ሶሻል ሚዲያንና አሁን ያለውን ይሄ ትርምሱንና
እድገታችንን አቀጭጨው የያዘው ባቢሎኒያን የዲያብሎስን መሳሪያ በጣም ብዙዎች አልፈው የተሰጡበት ምክንያት ምንድን ነው? ችግር እንዳለባቸው ራሱ አያውቁም። አንዳንዶቻችን ሱሰኞች ሆነናል። አዲክትድ። እስቲ ሞክሩት ለአንድ ቀን እንዴ! እስቲ ሞክሩት ለአንድ ቀን። እስቲ ጹሙ አንድ ቀን፣ 2 ቀን ጹሙ እስቲ። ከምን ከዚህ ስልክ የለም፣ ዩቲዩብ የለም፣ ፌስቡክ የለም፣ ቲክቶክ የለም፣ ዜና የለም፣ ቲቪ የለም፣ ምንም የለም። እስቲ ሞክሯል። ጸባችሁ ሁሉ ይቀየራል። ምንድነው ዛሬ የምንነጫነጨው ምናምን ማለት ሁሉ ትጀምራለህ። አዲክትድ ሆነናል። ችግር እንዳለብን አጠቃቀማችንን ማወቅ ያስፈልጋል። መንፈሳዊ ህይወታችሁን ወጥሮ ይዞታል። አንዳንዶቻችሁ ማምለጣችሁ፣ የእግዚአብሔር ቃል ማንበቢያ ጊዜም የላችሁ፣ ፋታም የላችሁ። ሁሉ ነገር የችኮላ እያስቸኮሉ ስለሆነ የሚነግሩን ራሱ የችኮላ። አንዳንድ ቦታ የ2 ደቂቃ ዲቮሽን ስጠኝ፣ 2 ደቂቃ ብሎ ዲቮሽን አለ። ወደ ደቂቃ ወደ ሰከንዶች ዲያብሎስ እኮ ነው ባይዘው። አሁን እኮ አጭር ነገር ብቻ እያስለመደ እንደሆነ አውቃችኋል። የአጭር ነገር አዲክሽን ስንት ደቂቃ ናት ብለን ነው ምን አዲክሽን። ቁጭ ብለን እኔ ቆይቼ ደጅ ጠናሁት አሁን አለ እንዴ? እግዚአብሔርን ቆይቼ የሚለው በነገራችን ላይ ቆይቼ ነው። ቆይቼ ኤልያስን አደረ ነው የሚለው in the presence of God። አሁን ታድራላችሁ እናንተ እግዚአብሔር ታድሩ ይሆናል አንዳንዶቻችን ግን ሪሊ አንችልም። አዲክትድ ሆነ። ማጥለያ ያስፈልገናል። ዲቮሽናችንን መከላከል ያስፈልገናል። መጾም ያስፈልገናል። ማስወገድ ያስፈልገናል። ማጥለል ያስፈልገናል። ሁሉ እንዲደፋባችሁ አትፍቀዱ። ሁሉ የሚደፋበት አታክልት አያድግ። ሁሉን ዝም ብለህ ብትደፋበት አያድግ። የሁሉ ነገር መድፊያ አትሁኑ። ቆሻሻ ነገርን የሚያስወግድ ንጹህ ነገርን የሚያጠል ነገር እግዚአብሔር ይስጣችሁ። መንፈሳዊ ብስለት ምንድነው? የዳነው ሰው ኢየሱስ ክርስቶስን እየመሰለ የሚመጣበት ወደ ክብረቱ የሚሄድበት ጎዳና ነው። እንዴት ነው በመንፈሳዊ ህይወት የምናድገው? በመንፈሳዊ ህይወታችን የምናድገው ለእድገት እንቅፋት የሆኑ ነገሮችን በማስወገድ እነሱ ላይ ዘመቻ እንድንጀምር እግዚአብሔር ይርዳን። ኢየሱስ ሲመጣ የበሰለ መቹር ያረገ ሰው ሆናችሁ ከሚያገኛችሁ መካከል ያርጋችሁ እግዚአብሔር።